ማውራት ከባድ ነው እንደዚህ። እሺ ሄይ ጋይስ እንዴት ናችሁ? ዳጊ ይባላለሁ። ወደ ቻናሌ እንኳን ደህና መጣችሁ። ለዩቲዩብ አዲስ ነኝ። ቲክቶክ እና ኢንስታግራም ላይ ግን የፀጉር እንክብካቤ ወይም ደግሞ ሄር ኮንተንት እሰራለሁ። ሶ ለምን ዩቲዩብ ላይም ሄር ኮንተንት አልጀምርም ብዬ አሰብኩኝ። ግን ደግሞ ፀጉር ብቻ ስለ ፀጉር ብቻ ከሚሆን ለምን ላይፍ ስታይል ኮንተንት ላይክ ዴይሊ ብሎግ ምናምን ለምን አልጨምርበትም ብዬ አስቤ ነው። ሶ ላይፌ ውስጥ ብዙ ነገር ሀፕን የሚያደርግ ሰው አይደለሁም። እውነት ለመናገር ከሰኞ እስከ አርብ ስራ ነኝ። ያለኝ ቅዳሜና እሑድ ነው። ቅዳሜና እሑድም ከቤት አልወጣም። ግን ደግሞ ያው በላይፌ ያለው ነገር ለምን በጥቂቱ ሼር አላረጋችሁም ብዬ አስቤ ነው። ሶ ዛሬ እህቴ ከውጭ ትመጣለች። እሷን ለመቀበል ወደ ኤርፖርት ልሄድ ነው። የተለየ ነገር አልለብስም። ይሄንን ብዙ ታርጌ ነው የምሄደው ብርድም ስለሆነ። ሶ አብረን እንሂድ። እዛ ያለውን ነገር ደግሞ አሳያችኋለሁ። ማለት እንደዚህ ከባድ ነው እንዴ? ማውራት ከባድ ነው እንደዚህ? አይ ማርያምን በጣም ቀላል ነበር የሚመስለኝ። ለካ ከባድ ነው። ኢየሱስ ክርስቶስ Oh my sister, give me a hug. Hi. Hi. መቼውን የምንሄደው ወዴት? አበባስ ሳይሆንስ? Yes. በሱ ጋር ነው እንዴ? አበቦቹ እንደዚህ ናቸው። አያምሩ? እውነት ግን በጣም ያምራል። ማር እግዚአብሔር አስገባው እንዴ! በጣም ነው የሚያምረው። የሳይ ሶ ፕሪቲ በእውነት በማግስቱ አበቦቹ እንደዚህ በሚያምር ማስቀመጫ አድርጋቸዋለሁ። ሳይጠወልጉ እንዲቆዩ ከፈለጋችሁ ትንሽ ስኳር በውሃ በጥብጣችሁ አድርጉበት ውሃ ውስጥ። አይነት ሰው አይደለሁም ብዬ የት ነው ያለሁት? የህፃናት መጫወቻ ፓርክ ውስጥ የስ ልጄ ላጫውት መጥቼ ነው። ግን ፀሐዩ ሌላ ታሪክ ነው። በኋላ የሚዘንበውን ዝናብ ማሰብ ነው። በጣም ኃይለኛ ፀሐይ ነው ያለው። ልጄ ዥዋዥዌ ምናምን ካየች አናልፍ ሞታታለች እንጂ ሰው እዛ ገብተን እያጫወትናት ነው። ግን ፀሐይ ወይኔ ፀሐዩ የሚያልቻል ፀሐይ አልችል በእውነት ፀሐይ የምችል አይነት ሰው አይደለሁም።
ለዛ ነው ከቤት ብዙ ጊዜ የማልወጣ። እንዳይጥ ጥቅ ነው የምለው፣ አልወጣም ከቤቴ ወጣሄ። ጋይስ እንዴት ናችሁ? አናዘር ዴይ አናዘር ብሎግ ይላል። አልተቻልኩም፣ በእውነት አልተቻልኩም። ዛሬ የሰኔ ጾም መፍቻ ነው። አክስቴ ቤት ነኝ ያለሁት። ዛሬ ከኔ ጋር ነው የምትውሉት። አብረን እንውላለን ማለት ነው።
የዳጊ ዩቲዩብ ሰብስክራይበሮች welcome to this vlog. Subscribe, like, share. ሰብስክራይብ አድርጉ። እናመሰግናለን። ታሻምጃለሽ ጋይስ። እንዴት እንደበላው በጣም ጠግቤያለሁ። በቃ ነው ጋይስ have no idea። ለማንኛውም ብሎጉን ኢንጆይ አድርጋችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻው